አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክሩ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ኢድ ሙባረክ ብያለሁ። መላው የሙስሊም እህት ወንድሞቼ፣ በተለይ አረብ ሀገር ላላችሁ እህቶቼ ኢድ ሙባረክ ብያችኋለሁ። ምን ያክል ስሜቱ እንትን እንደሚል አውቃለሁ። እኔ ዘንድሮ ነው በአራተኛ ዓመቴ ከቤተሰቤ ጋር ከልጆቼ ጋር በዓልን እያሳለፍኩ ያለሁት። አልሐምዱሊላህ ትንሽ ቢያመኝም አሁን ግን ደህና ነኝ። በዱዓ አትርሱኝ እና ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ደስ ይለኛል እና ኢድ ሙባረክ ብያለሁ። እንኳን አደረሳችሁ ለሁላችሁም። ይኸው ቡና ምናምን ሁሉንም ነገር አዘጋጅተናል። እንግዲህ አሁን ቡናው ጎረቤት ልጠራ እየተዘጋጃጀሁ ነው እላችኋለሁ። እናንተም አላህ ለዚህ ያብቃችሁ ብዬ ዱዓ አደርግላችኋለሁ። አውቃለሁ በጣም ይሰማል አረብ ሀገር ላይ ሆናችሁ በዓል። እኔ በጣም ወላሂ በር ዘግቼ ሳለቅስ ነበር ሙለው ማለት ነው። ግን አውቃለሁ ምን ያክል እንደሚሰማ ማለት ነው። አንዳንድ ቦታ ደግሞ የማይሰማበት ቤት ይኖራል። አንዳንድ ቦታ ደግሞ ምንም ሳይመልስ የሚያልፍበት በዓል ሊኖር ይችላል። አብሽሩ፣ ያልፋል። የማያልፍ ነገር የለም። ሰብሩ። አላህ ሰብር ይስጠን ለሁላችንም። እና ኢድ ሙባረክ ብያለሁ። በትንሹ ነው ታዲያ ያዘጋጀሁት እና እስኪ ቀጨብ አድርጌ ሲስተሬ ናት በነገራችን ላይ ቪዲዮ እየቀረጸች ያለችው። ይኸው ቤታችን ይሄ ይመስላል። ቡናችን ይኸው ቡናው ፈልቷል። ይሄ ረከቦት በነገራችን ላይ እዘዙኝ ብያችሁ ነበር ለበዓል ለምናምን፣ ግን አላዘዛችሁም። ማንም የደወለልኝም የለም። በቃ ምን ልበላችሁ እና ፈታ በሉ እላችኋለሁ። የውጭ ድባብ ላሳያችሁ እንዴ። እና እዚህ ጋር ደግሞ ወጥ እየሰራው ነው ለክርስቲያን። ይሄው እቺን የመሰለች ክሽን ያለች ምስር ወጥ እየሰራው ነው። እዚህ ጋር እንጀራ አለ። በቃ ጓዳው እንኳን ኮተት ሆኗል። እንግዲህ ሲስቱ ትገቢያለሽ? ኧረ በእናትሽ ተግቢ። እና የኔ ውዶች እንዲህ ነው እላችኋለሁ። ኢድ ሙባረክ ለሁላችሁም። እና የውጭ ድባብ ይሄ ነው። ውጭ በእናታችሁ እንዳለ አፈር ነው። እንደው ሴራሚክ እንዳደርግ ዱዓ አድርጉልኝ እያልኩኝ እንትን እላችኋለሁ። እና ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይኸው እቺን የመሰለች ኬክ የሆነች ዳቦ እቺን የምታክል አይቤ ሰርተናል። እንግዲህ ስጋ ምናምን አልገባም እስካሁን ድረስ። ከዚህ በኋላ ነው ኢንሻአላህ ስጋውንም ሰርሰን እናሳያችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።